መለዘናዊ በእንደዚህ አይነት መድረክ ላይ በመገኘቱ የዓለም መንግስታት አብዛኛውን የመለዘናዊን ጭካኔ ያወቀ እዚህ በመጋበዙ ምን ይሰማል? የተባበሩ መንግስታት ወይም ደግሞ የዓለም እንደዚህ በስልጣን ያደጉ አገሮች ሁሉ ጊዜ የኢኮኖሚና የፖለቲካ አካሄዳቸው ደብል ስታንዳርድ ነው። በአንድ በኩል የሚያውቁት መንግስት መልሰው በእንደዚህ አይነት መድረክ ላይ የመጥራት ተለምዶ አላቸው። ከዚህ በፊትም የሚተገብሩት ተግባር ነው። ነገር ግን የእነሱን ድርጊት የሚያጋልጥ የመሪዎቹን በእነዚህ አይነት ቦታ ላይ የሚመጡትን መሪዎች ስራ የሚያጋልጥ ስራ የሚሰራው ዲያስፖራ ህዝብ ነው። ለምሳሌ እኛ በለንደን ውስጥ በዚህ ሰዓት ውስጥ የምናሰማቸው ማናቸውም ነገሮች በአገሮች የሚደረጉ በደሎች እኛ የእንደዚህ አይነት ቪክቲሞች ነን። የእንደዚህ አይነቱ ስርዓት ሰለባዎች ነን እና እኛ መኖር እና ይህን ነገር በእንደዚህ መድረክ ላይ ማቅረብ የጠሪዎቹን የጋባዦቹን በዚህ መድረክ ላይ የሀገር መሪ ብለዋቸው ምናልባት በስራቸው በሌሎች ምግባራቸው የሚያሞክሻቸውን የዲሞክራሲ ምሳሌ የሚያደርጓቸውን ገናና ዲክቴተር ገቨርንመንቶች አስተዳደሮች የምናጋልጥበት መድረክ ነው እና የነሱ መምጣት በአንድ በኩል ጎጅነት እንዳለ ሁሉ በሌላ በኩል ደግሞ ለኛ ጥቅማችን ነው፣ አድቫንቴጃችን ነው። የነሱ ንኩስና መጥፎነት ህገወጥነት በህዝብ ላይ የሚፈጽሙትን በደል በሀገር ላይ በባህል በቋንቋ በኢትዮጵያዊነት ላይ በኢትዮጵያ መለስ ዜናዊ ለምሳሌ በኢትዮጵያዊነት ላይ ህዝብ ባልፈቀደው ስርዓት ህዝብ ባልተሳተፈበት ኮንስቲቱሽን ሀገሩን እየመራ ነው። ለዓመት በስልጣን ላይ ወደፊት ለመቀመጥ የሚያሳድራቸው ነገሮች የምንገልጽበት አጋጣሚያችን ነው እና Bring the flags. Can you go together? All the flags. All the flags. Hey, bring all the flags. Go. Okay, I got this one. This is it. Tell him to come. በመጀመሪያ ስምሽን ብታስተዋውቂና ከየት እንደመጣሽ ብትነግሪኝ። ኦኬ፣ ሰላም ባላለው ከኖርዝ ለንደን አካባቢ ነው የመጣሁት። እሺ ሰላም፣ በዛሬው ዕለት አንቺ ወጣት ነሽ። ዛሬ እንደው በምን ምክንያት ነው እዚህ ልትመጪ የቻልሽው? ያው ሀገራችን አምባገነናዊ መንግስት ዛሬ ለስብሰባ ስለተገኘ ያው መልእክታችን ለማስተላለፍ የመጣ ነው። በጣም ጥሩ ነው። ሰላም፣ በብዛት ወጣቶች ዛሬ በብዛት ትገኛላችሁ እና እንደው ለቀሩት አገር ቤት ላሉት በተለይ እና እዚህም በውጪ ባሉት ወንድም እህቶቻችን የምታስተላልፉ መልእክት ባጭሩ? ያው ማስተላለፈው መልእክት ቢኖር ያው ዛሬ እዚህ ተገኝተናል ድምጻችንን ለማሰማት ሞር ወጣቶች ብካል ያሉበት ቦታ ቢገኙ ሞር ያግዘና ቴዲ አፍሮም ስለ ብርቱካንም የተለያዩ ፖለቲካዎች ሀገራችን የታሰሩ የሚሰቃዩ ወጣቶቻችንም ዲሞክራሲ አጥተው በሀገራችን ላሉት በሙሉ ያው ለዚህ ነው መጥቶ Okay, I would like to ask you why you here and can you tell me your name please? My name is Sabra.
known in Ethiopia as Svetlana. Okay, Svetlana, why you here today and how come you here to raise your voice and who called you and what is your message for the Ethiopian people and the Ethiopian people who live in diaspora as well? Yes, there is two messages for Ethiopians living in Ethiopia and the diaspora as well, second messages. I want to say that because I was a first victim by Meles, who deported me from Ethiopia 5 times and detained me 3 years, I was very much humiliated and separated from my family. In one day my life became turned upside down. Now I am living in England and ask all Ethiopians in Ethiopia to unite in one, and we have one country, one flag and one language, and go to the streets of the Addis Ababa and tell to the Prime Minister who dictate you that to be tribalist. So say no to Meles, say no to the repression, say no to the drought, and say no to the imprisonment, illegal imprisonment. I went to myself through illegal imprisonment, and I know what is to be detained without charges. So please, there are a lot of people in Ethiopia who is suffering from illegal imprisonment. Many people live on exile. They cannot go back to their country to live and work in their country. They live abroad. So please unite people on exile, people diaspora who call themselves Ethiopians. Please unite. Don't have different views about your country. And God bless Ethiopia. Let Ethiopia grow up in prosperity without Meles. And for the international community, my message that bring Meles to Hague, bring him to the criminal court and let judges at criminal court judge him and charge him from his crimes on his nation. Thank you for your time. Thank you. ፍሬዎት እባላለሁ። የምኖረው ለንደን ነው። እዚህ የመጣሁት መለስ ዜናዊን ለመቃወም ነው። መለስ ዜናዊን የሚቃወሙበት ምክንያት በክልል በጎጥ በሃይማኖት ህዝቡን እየከፋፈለ የከፋፍለ ግዛት ስርዓት ለማጠናከር የኢትዮጵያን ህዝብ እያመሰ እየገደለ እያሰረ ነውና እሱን ለመቃወም ነው። እንደገና ደግሞ እዚህ የመጣው አፍሪካን ወክሎና ሌላ ያንን ህዝብ ለመግደያ ብር ለመለመን እስከሆነ ድረስ በፋይናንሻል ክራይሲስ ማስቆም አለብን። ብራውን ራሳቸው ብር እንዳይሰጡት ለእንግሊዝ ታክስ ከፋዮች መንገርና ማሳወቅ አለብን። ምክንያቱም የሚሄደው ብር ህዝባችንን ማስገደያ በመሆኑ እና ያን ስሜታችንን ለመግለጽ ነው። ከዩሮፕ ብዙ የመጡ ኢትዮጵያኖች አሉ። በጣም ነው የሚያስደስተው። እንግዲህ ያው ተቃውሞችን በማለቅ ላይ ነው ያለው። መሪዎች አንዳንዶቹ መሪዎች ይሄዱ በጣም በጥሩ ሁኔታ ነው ያለው። እንግዲህ የኢትዮጵያ አምላክ ይጨመርበትና ለድል ያብቃን እንላለን። አንድነት ግን ይግድ